ጤና ይስጥልኝ የኦሪት ትምህርት ተከታታዮች እንደምን አላችሁ? እንደምን ሰነበታችሁ? የእስራኤል ቅዱስ አምላክ ፈቃድ ቢሆን ዛሬ የምንማረው የኦሪት ትምህርት ከአድማጮቻችን የቀረበልንን ጥያቄ ትምህርት ይሆናል። እንግዲህ ባለፈው እንደገለጽ ነው የተለያዩ ጥያቄዎች ይመጣሉ። እነዚህ ጥያቄዎች ደግሞ ማወቅ ለሚፈልግ እጅግ በጣም ጥሩ ትምህርቶች ናቸው። ምክንያቱም እያንዳንዱ ይሁዲ ሁሉን ነገር መጠየቅና ሁሉን ነገር ማወቅ ግዴታ አለበት ማለት ነው። ምክንያቱም ስናውቅ ብቻ ነው እንግዲህ ይህ ነገር ክልክል ነው፣ ያ ነገር ክልክል አይደለም ብለን መለየት የምንችለው። ይህ ብቻ አይደለም፣ ኦሪት ምን ትላለች እንጂ ያ የኦሪት ሊቅ ምን አለ ሳይሆን ይህ የኦሪት ሊቅ ከኦሪት ጋር የማይዛመድ የማይጣጣም ከሆነ የራሱ ሀሳብ ነው ማለት ነው። በዚህ ምክንያት እነዚህን ትምህርቶች ወይም እነዚህን የኦሪት ሕግና ስርዓት የዓለም ፈጣሪ ለእስራኤል ልጆች ያዘዘውን ነገር ማየትና ማወቅ መማር እንችላለን ማለት ነው። እነዚህ ከነዚህ ጥያቄዎች መካከል ወደ መቃብር ቦታ በመሄድ እነዚያን የሞቱትን ጻድቃን ሰዎች መጥራት ወይም መለመን ወይም ማማለድ ይቻላል ወይስ አይቻልም የሚለውን ነው ማወቅ አለብን። እንግዲህ ኦሪት በዚህ ጉዳይ ላይ ምን ትላለች የሚለውን ራሱ ጽሑፉን ማየት እንችላለን ማለት ነው። ከዚያ በኋላ እንግዲህ እያንዳንዱ ሰው የራሱን ሀሳብ ማየት ይችላል ማለት ነው። እንዲህ ይላል ኦሪት ዘዳግም ምዕራፍ 18 ቁጥር 20 ላይ ኪያታ ባ ኤል ሃአሬጽ አሸር አዶናይ ኤሎሄኻ ኖቴላህ ሎ ትልማድ לעשות ከቶአቦት አጎይም አየም ይላል። የዓለም ፈጣሪ መጀመሪያ ምንድን ነው የሚለው? ወደ እስራኤል ምድር በገባህ ጊዜ በዚያ በእስራኤል ምድር ሲኖሩ እንደነበሩት አህዛቦች እንደ ከነዓን ማለት ነው። በዛን ጊዜ የነበሩት ከነዓን የሚባሉ የከነዓን ህዝቦች ነበሩ። እንደነሱ አትሁን ወይም እነሱ የሚሰሩትን ስራ አትስራ። የእነሱ ስራ ምንድን ነው ይላል እዚህ ላይ ራሱ ምን ነበር? እነዚህ ከነዓን በእስራኤል ምድር የእስራኤል ልጆች ከግብፅ ከወጡ በኋላ ወደ እስራኤል ምድር እስከሚገቡበት ጊዜ ምን ይሰሩ ነበር? ለምንስ የዓለም ፈጣሪ እነዚያን ህዝቦች በአይሁዳውያን እንዲጨፈጨፉና ከእስራኤል ምድር እንዲወገዱ ትእዛዝ ያዘበት ዋና ምክንያት ምንድን ነው የሚለውንም ማየት እንችላለን። ምክንያቱም የዓለም ፈጣሪ ወደ እስራኤል ሀገር ስትገቡ እነዚያ በእስራኤል ምድር የሚኖሩት ህዝቦች በሙሉ ሕፃን፣ ሴት፣ ወንድ ሳይል ሁሉንም አጥፏቸው፣ ደምሷቸው። እነዚያን ካልደመሰሳቸዋቸውና ካልጠፋቸዋቸው ግን እነሱ የሚሰሩትን እናንተ መማራችሁ አይቀርም ብሎ አስጠንቆና ማለት ነው። ይህ እንግዲህ በመጽሐፈ ኢያሱ ላይ እንደምናየው ኢያሱ ወደ እስራኤል ምድር በመጣ ጊዜ እሱ ነው እንግዲህ እስራኤል ልጆችን መርቶ ያመገባቸው። በዚህ በእስራኤል ምድር ሲኖሩ የነበሩትን ህዝቦች በሙሉ እንድናጠፋቸው ፈጣሪ አዟል ማለት ነው። ይህ በግልጽ የተጻፈ ነው። ዋና ምክንያቱም በዚያ ምድር የነበሩ ሰዎች በህይወት ካሉ የእነሱን ትምህርት እናንተ መመራችሁ አይቀርም፣ እንደነሱ ማድረጋችሁ አይቀርም። ሰው አካባቢውን ነው የሚመስል ስለሚባል ያ ነገር ስለሚያሳስታችሁ እነዚያን ህዝቦች በሙሉ አጥፏቸው ብሎ
ፈጣሪ ተናግሮ ነበር። ያው እንግዲህ ሁሉም አልጠፉም። እንግዲህ ብዙ ጊዜ እኛ ከፈጣሪ የበለጠ እሱ ራሱ ፈጣሪ ከፈጠራቸው የበለጠ እኛ ርኅራኄ ማድረግ እንችላለን ብለን እንገምታለን። ፈጣሪ ሕፃናት፣ ሽማግሌ፣ ሴት ልጅ እንስሶታቸውን ጭምር ራሱ ደምስሱ ብሎ አዟል ማለት ራሱ በነቢዩ አማካኝነት ራሱ ለንጉሥ ሳውል ራሱ እንዲያጠፋቸው ተልኮ ይህን ባለማጥፋቱ ነው እንግዲህ አንዱ ከንግስናው ዓለም ሊወገድ የቻለው። ስለዚህ እኛ የዓለም ፈጣሪ የሚለን ካደረግን በትክክል ቀጥተኛ ከፈጣሪ ጋር ሙሉ በሙሉ ተመሳሳይ ሀሳብ ነው ያለን ማለት ነው። ነገር ግን የፈጣሪን ሀሳብ ትተን ወይም በመቀየር የራሳችን ሀሳብ ከፈጣሪ የበለጠ ርኅሩህ አድርጎ ማየት ዋጋ እንደሚያስከፍል ይነግራል ማለት ነው። እንግዲህ እነዚህ ህዝቦች እንግዲህ ፈጣሪ አጥፏቸው ቢል ሳይደመሷቸው ስለቀሩ እነዚህ ህዝቦች በዚያ ስለቀሩ የእስራኤል ልጆችን በእነሱ ትምህርት ሊያሳስቷቸው ችሏል ማለት ነው። የእነሱ ሀሳብ ምንድን ነው? አንደኛው ይሄ ነው። ሎ ይማፄ ብኻ ማዕቢር ብኖ ውቢቶ ባኤሽ ኮሴም ክሳሚም መኦኔን ወመናኸሽ ወመኻሸፍ וחובר חבר ושואל אוב וידעוני በዶረሽ ኤልሃመቲም። እንግዲህ ብዙ የጥንቁልና አይነቶች ናቸው አብዛኛዎቹ። እንግዲህ ሴትን ወንድ ልጆችን በአስማት አማካይነት በእሳት ላይ ማስተላለፍ እንደዚህ ያለ ጥንቁልና በተለያዩ ባለፈው ተምረናል። ስለዚህ ጉዳይ ላይ የተለያዩ አስማቶችን በማድረግ ልክ ያ ነገር እውነት አስመስሎ የሚያሳይ ማለት ነው። ከነዚህም አንዱ ደግሞ በዶረሽ ኤልሃመቲም የሞቱትን ሰዎች በማስነሳት ወይም ወደ እነሱ በመጸለይ እነሱን ማነጋገር ይችሉ ነበር እና እነዚያ የሞቱ ሰዎች ደግሞ ምን ማለት እንደፈለጉ እና እንግዲህ እንደምታወቀው በአይሁድ ሕግና ስርዓት መሰረት ከዚህ ዓለም በሞት የተለዩት ሰዎች ከሞቱ በኋላ ሁሉ ነገር ግልጽ ነው፣ ያውቃሉ ማለት ነው። እንደሚታወቀው ነፍስ ካሪያት ካልሆነች በስተቀር አትሞትም። ስጋና ነፍስ ተለያይተው ስጋ ከዚህ ይቀራል፣ ነፍስ ደግሞ ወደ መጣችበት ትሄዳለች ማለት ነው። ስለዚህ ነፍስ መንፈሳዊ ነገር እንደ ንፋሳዊ ነገር ስለሆነች የምትሞት አይደለችም። በዚህ ምክንያት እነዚያ የሞቱት ነፍሳት በዚህ ምድር ስላለው ነገር ያውቃሉ ማለት ነው። ስለዚህ ስለሚያውቁ እነዚህን የሞቱት ሰዎች የዛሬ 1000 ዘመን ቢሆን እነዚህ አስማተኞች እነዚያን የሞቱን ሰዎች ጠርተው ማነጋገርና ምን ነገር አለ ብለው የወደፊቱን ለማወቅ ሲሉ ያስነሷቸዋል ማለት ነው። እንደዚህ አይነት ነገር ደግሞ ለእስራኤል ልጆች እጅ በጣም የተከለከለ ነው። ስለዚህ አንዱ አትማሩ ያለው። ስለዚህ የሞትን ሰዎች መጥራት ማነጋገር፣ ወደ እነሱ መጸለይ ክልክል ነው። ነገር ግን ጻድቃን የሆኑትን ሰዎች ግን ልክኛ ዘወትር እንደምንጸልየው ሙሴም ራሱ እንደጸለየው የአብርሃም አምላክ ለፈጣሪ የታደግከው እኛንም ታደገን፣ እነ ሙሴን የሰማቸው አምላክ እኛንም ስማን፣ እነ ኢያሱን የሰማቸው አምላክ እኛንም ስማን በማለት መጸለይ እንችላለን ማለት ነው። ምክንያቱም እነዚያ ጻድቃን ስለሆኑ ፈጣሪ እንዳነጋግራቸው ስለምናውቅ ማለት ነው። ስለዚህ እነሱን ግን ሙሴን ግን እባክህ
ከፈጣሪ ጋር አማልደን አድነን ብለን ወደ ሙሴ አንጸልዩም። ወይም አብርሃምን ራሱ ወይም ይስሐቅን ራሱ ወይም ራሳችሁ አማልዱን ብለን ወደ እነሱ አንጸልይም። ነገር ግን እነሱን የሰማህ አምላክ እኛንም ስመን ብለን መጸለይ እንችላለን ማለት ነው። ልዩነት አለው። ሰዎችን አማልዱን ማለትና እነሱን የሰማህ አምላክ እኛንም ስማን፣ እኛም እንደነሱ ጻድቅን ባንሆንም እኛም ቢሆን ስማን፣ ጸሎታችን ተቀብለን ብለን መጸለይ እንችላለን ማለት ነው። ያው ዘወትር እንደምጸልየው ማለት ነው። ነገር ግን እነዚያን ጻድቃን ሰዎች ከፈጣሪ ጋር አማልዱን ብለን መጸለይ አንችልም። ይሄ እንደዚህ ካልን ባዕድ አምልኮት ማለት ነው። ስለዚህ የሞቱን ሰዎች መጥራት፣ እነሱን እርዳታ መጠየቅ በኦሪት ውስጥ ክልክል ነው ማለት ነው። ይሄን እንግዲህ ሲያደርጉት የነበሩ እነዚያ በእስራኤል ምድር ሲኖሩ የነበሩ የከነዓን ህዝቦች ናቸው ማለት ነው። የከነዓን ህዝቦች ደግሞ በተለያዩ ልክ እንደ ግብፃውያን ነገር ሀገራት በሙሉ በተለያየ የጥንቆላ አይነት የአስማት አይነት እጅግ በጣም አዋቂዎች ስለነበሩ ከነዚህ ህዝቦች አትማሩ በማለት ፈጣሪ አስጠንቆናል ማለት ነው። ስለዚህ ይላል ኪ ቶአባት አዶናይ ኮል ኦስኤሌ וبגלל התועבת האלה אדוני אלוהיך מוריש אותם מפניך ታሚም ትዬ עם አዶናይ אלוהיך። ስለዚህ እነዚህ ህዝቦች ከእስራኤል ምድር የተባረሩበት እነዚህ የተለያዩ ጥንቆላዎችን ስለሚያደርጉ ነው። ስለዚህ ወደ ፈጣሪ ከማድረግ ይልቅ እነዚህ ፈጣሪ ከፈጠራቸው ወይም ከከለከላቸው አካላት ጋር በጥንቆላ ስለተቆራኙ ፈጣሪን ስለተው የሞቱትን በመጥራት ወደፊትን ምን ማለት እንዳለበት እናውቃለን ብለው ህዝቡን በማሳሳት በዚህ አይነት አጸያፊ ስራቸው ምክንያት ከእስራኤል ምድር እንዲወገዱ አድርጓል ማለት ነው። በዚህ ምክንያት እኔ እናንተን አስገብቻችኋለሁ፣ እናንተም እንደነሱ ከሆናችሁ እናንተን ደግሞ አስወጣችኋለሁ ይላል ማለት ነው። ምክንያቱም ሁለቱም የፈጣሪ ፍጥረቶች ናቸው። እናንተ ከነሱ የምትለዩበት ይህን ነገር ካረጋችሁ ነው ብቻ ማለት ነው። ግን የእነሱ ነገር ከተማራችሁና እነዚህ የሞቱትን የምትጠሩ ከሆነ አስማት ጥንቁልና የምታረጉ ከሆነ እናንተንም ከዚህ ምድር አስወግዳችኋለሁ ብሎ ተናግሯል ማለት ነው። ያው እንዳለውም የእስራኤል ልጆች ከነዚህ ከከነዓን ህዝቦች ስለተማሩ ጣዖት ያመልኩ እንደነበረ ይነግረናል። በጣዖት ስራቸውም ደግሞ እነዚህ አስማት ጥንቆላ በሙሉ ያደርጉ ስለነበረ በዚህ ምክንያት ያለ ፈጣሪ ከእስራኤል ምድር ሊያስወግዳቸው ችሏል ማለት ነው። እንግዲህም ከአንዴም ሁለቴ ሆኖ አይተነዋል ማለት ነው። ይህም የሆነው ምንድን ነው? በዚህ በእስራኤል ምድር ሲኖሩ የነበሩትን የአህዛቦችን ባህል፣ ወግ፣ ልማድ ስለተማሩ ነው ማለት ነው። ስለዚህ ያም ነገር ዛሬም አለ ማለት ነው። ዛሬም እስራኤል ሀገር ዛሬ ጠቅላላ በሙሉ ከመንግስቱ ጀምሮ እስከ ግለሰብ የዓለም ህዝቦች ሀሳብ ነው እንግዲህ በይሁዲ ውስጥ ያለ እንግዲህ ወደ መቃብር ቦታ መሄድ እነዚህ በሙሉ አዲስ ናቸው። የዓለም ፈጣሪ ግን አስጠንቋል። የሙሴን መቃብር ራሱ የዓለም ፈጣሪ ሰውሮታል። ማንም አያውቅም። ለምን? የሙሴን መቃብር አይሁዳውያን ቢያውቁ ኑሮ ወደ ፈጣሪ ከመጸለይ ይልቅ ወደ ሙሴ ነበር የሚሄዱት። ይህንን ስለሚያውቅ ከህዝቡ የሙሴን መቃብር ሰወረው ማለት ነው። ምክንያቱም የዓለም ፈጣሪ ዋና ሀሳብ ከኛ ጋር እንድንገናኝ ነው እንጂ ወደ ሌላ ወደ ሞቱት ጻድቃን ሰዎች እንድንጸልይና እነሱን እንዲያማልሉን አይደለም። ምክንያቱም ያለ ፈጣሪ ሎየል ኃይል ወይ ማኸር ይምላል። በአስሩ ትእዛዛት ሁለተኛው ትእዛዝ ማለት ነው። ይህንን ስለሚያውቅ የዓለም ፈጣሪ የሙሴን አጽም ወይም መቃብር ቦታ ሰውሮታል ማለት ነው።
ዛሬ ግን እንግዲህ የተለያዩ የመቃብር ቦታ ይህ የካሌ መቃብር ነው፣ ይህ የካሌ መቃብር ነው ብለው በተለያየ ቦታ ዛሬ ይገኛሉ። እንግዲህ ዋናው የዚህ ትምህርት ዓላማ ምንድን ነው? እያንዳንዱ ወዲህ ከፈጣሪ ጋር ሙሉ በሙሉ አንድ ማድረግ ነው ማለት ነው። ፈጣሪ የሚከለክለውን ማድረግ፣ ፈጣሪ ደግሞ የሚፈቅደውን ማድረግ ብቻ ነው ማለት ነው። ስለዚህ እኛ የሞቱትን ሰዎች ሄደን መጠየቅ፣ ማነጋገር ወይም እነሱን አማልዱን ብለን መጸለይ እጅግ በጣም ትልቅ ኃጢአት ነው ማለት ነው። ነገር ግን የእነዚያን ጻድቃን ሰዎች የምንላቸውን የእነሱ ፈጣሪ እነሱን የሰማቸው እኛንም ስማን ብለን መጸለይ እንችላለን ማለት ነው። እነሱን አማልዱን ካልን ግን እነሱም የራሳቸውን ኃይል አላቸው ማለት ነው። ይህን ፈጣሪ ደግሞ ይህን ከልክሎናል። ስለዚህ እያንዳንዱ ይሁዲ የፈጣሪ ሕግና ስርዓት በማወቅ አድርግ የሚለውን ያደርጋል፣ አታድርግ የሚለውን ደግሞ ማድረግ የለበትም ማለት ነው። ከዚህ ውጭ ሌላ አቋራጭ መንገድ የለም። ሰዎች ወደ መቃብር ቦታ የሚሄዱ ለምንድን ነው? በአቋራጭ ወደዚያ ስለሄዱ እንጸድቃለን ብለው ስለሚያምኑ ማለት ነው። በኦሪት ሕግና ስርዓት ግን ጽድቅ ምን ማለት እንደሆነ ተቀምጧል። በኦሪት ሕግና ስርዓት የተጻፈውን ስናደርግ ብቻ ነው። ከዚያ ውጭ ሌላ አቋራጭ መንገድ የለም ማለት ነው። ወላጅን አክብሩ ተብለናል፣ ማክበር ወላጆችን። አትስረቁ ተብለናል፣ አለመስረቅ። አታታሉ ተብለናል፣ አለማታለል። የሞቱትን ሰዎች አትጥሩ ተብላ ወደ እነሱ አትሄዱ ተብለናል፣ አለመሄድ። አስማት ጥንቁልና አታርጉ ተብለናል፣ ማድረግ የለብንም። ወደ ጠንቋዮች ቤት መሄድ ክልክል ነው ተብለናል፣ መሄድ ክልክል ነው። እነዚህ ሁሉ በፈጣሪ ዘንድ አጸያፊ ነገሮች ስለሆኑ ወደ እነዚህ ቦታዎች መቅረብ የለብንም ማለት ነው። እንግዲህ እነዚህ ነገሮች ደግሞ ልክ እንደተፈቀዱ አድርጎ ደግሞ የተለያዩ ሰዎች የተለያዩ ነገሮችን መስጠት ይችላሉ። ግን በኦሪት የተጻፈው ይህ ነው። አልትድርሹ ኤላመቲም በዶረሽ ኤላመቲም ኪቶኤቤት ሀሸም ኮል ኤሴሌ። እነዚህ ነገሮች በሙሉ በፈጣሪ አጸያፊ ነገሮች ናቸው። በጣም ፈጣሪ የሚጠላቸው ነገሮች ናቸው። ስለዚህ እነዚህ ነገር ማድረግ የለብንም ማለት ነው። ኦሪት የምትለው ይህን ነው። ስለዚህ እያንዳንዱ ሰው ማወቅ ያለበት ኦሪት ምን ትላለች ነው። አንድ ሰው ከመቃብር ቦታ ካልሄደ አይጸድቅም። ስለዚህ እያንዳንዱ ሰው ይህን ማወቅ አለበት ማለት ነው። ስለዚህ የኦሪት ሕግና ስርዓት ከጠበቅን ሌላ አቋራጭ መንገድ ምንም አያስፈልገንም ማለት ነው። ስለዚህ እያንዳንዱ ይሁዲ ይህን ሁሉ ለይቶ ማወቅ አለበት ማለት ነው። በግልጽ እንግዲህ ያው ሁል ቀን ወይም ዘወትር እንደምንለው እያንዳንዱ ይሁዲ የራሱ ነፃ ምርጫ ስላለው የፈለገው ማድረግ ይችላል። በኦሪት የጻፈው ግን ይሄ ነው። ሰዎች የሚያደርጉት የተለየ ሊሆን ይችላል። ስለዚህ ግን እኛ ምንጊዜም ኦሪት ምን ትላለች እንጂ ሰዎች ምን ይላሉ የሚለውን ሳይሆን ኦሪት ይህንን አስቀምጣለች። ከፈለግን በፈጣሪ መንገድ እንችላለን፣ ካልፈለግን ደግሞ በራሳችን ሀሳብ የመሄድ መብት አለን ማለት ነው። መጨረሻ ላይ ግን ጥቅሙም ሆነ ጉዳቱ እኛም ብቻ ነው የሚጠቅመን፣ እኛም ብቻ ነው የሚጎዳን ማለት ነው። ስለዚህ እያንዳንዱ ይህን በማወቅ የራሱን
ውሳኔ በማስቀመጥ ህይወትን በሚፈልገው መንገድ መምራት ይችላል ማለት ነው። ወይ በኦሪት መንገድ ወይም በራሱ መንገድ። ስለዚህ የኦሪት ሀሳብ ይህ ነው። እንግዲህ የሰዎች ሀሳብ የተለያየ ስለሚሆን እንግዲህ ኦሪት ትላለች የሚለው እንግዲህ የዛሬው የጥያቄና መልስ ትምህርት ይህን ይመስላል። በሚቀጥለው በተለያዩ የኦሪት ትምህርቶች ላይ እስከምንገናኝ ለጊዜው በደህና ቆዩ። ባሩክ አዶናይ ለዓለም አሜን በአሜን።